በልጆች ላይ የሚከሰት የአፍ ቁስለት መንስኤው ምንድነው? መፍትሄዎቹስ እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት አይደል ከማዳን የህፃናት ልዩ ክሊኒክ። በልጆች ላይ የሚከሰት የአፍ ቁስለት ወይም ስቶማታይተስ የምንለው ከላይኛው የመተንፈሻ አካል ኢንፌክሽን ውስጥ የሚመደብ ሲሆን ብዙውን ጊዜ የሚከሰተው በቫይረስ ከሚመጡ ኢንፌክሽኖች ነው። አልፎ አልፎ ደግሞ የሰውነት የመከላከል አቅማቸው የደከሙ ህጻናት ላይ ከፈንገስ ኢንፌክሽኖች ሊመጣ ይችላል። ከኢንፌክሽኖች ውጪ የምግብ እጥረት ያላቸው ልጆች ላይ፣ የኬሞቴራፒ መድኃኒት የሚጠቀሙ ህጻናት ላይ፣ የአውቶ ኢሚዩን ህመም የምንላቸው በሽታዎች ያሏቸው ህጻናት ላይ እንዲሁም ደግሞ ለአንዳንድ መድኃኒቶች ከሚፈጠር ድራግ ሪአክሽን የምንለው ቆዳ ላይ ከሚፈጠር ከባድ የሆነ የጎንዮሽ ጉዳት ጋር ተያይዞ ሊመጣ ይችላል። አንደኛው ከባድ ህመምና ምግብም ሆነ ፈሳሽ ለመውሰድ መቸገር፣ ሁለተኛው ትኩሳት፣ ሶስተኛው ደግሞ ምግብና ፈሳሽ ካለመውሰዳቸው የተነሳ የሚመጣው የደም ውስጥ የስኳር መቀነስ እንዲሁም ደግሞ የሰውነት ፈሳሽ መቀነስ ናቸው። ታዲያ ህክምናው ምንድን ነው? አንደኛው የህመም ማስታገሻ መስጠት ሲሆን ከፍ ላሉ ልጆች አፋቸውን በመሞጥሞጥ አፋቸውን የሚያደነዝዙላቸው የህመም ማደንዘዣዎች ሊሰጧቸው ይችላሉ። ትናንሽ ለሆኑ ህጻናት ግን ልክ እንደ አይቡፕሮፊን፣ ፓራሴታሞል፣ ሞርፊን ያሉ የህመም ማስታገሻዎችን መስጠት እንችላለን። ከዛ ውጪ ፈሳሽ በአግባቡ መውሰዳቸውን እርግጠኛ መሆን፣ የሚበሉት ምግብ ቀዝቀዝና ለስለስ ያለ እንዲሆን ማድረግ። አንዳንድ ጊዜ ደግሞ በቫይረስ የሚመጡ የአፍ ቁስለት ህመሞች ሲሆኑ በ48 ሰዓት ውስጥ መድኃኒት ስንሰጥ አጠር ያለ ዲዩሬሽን እንዲኖረው ወይም ደግሞ ቶሎ እንዲሻላቸው ማድረግ እንችላለን። ነገር ግን ህፃናቱ መብላት ወይም መጠጣት በፍጹም እምቢ ካሉ በሆስፒታል ተይዘው በግሉኮስ እየተረዱ ሊታከሙ ይገባል። እንግዲህ ቪዲዮ በአፍ ቁስለት ህመም ለሚቸገሩ ህፃናት ሊያገኝ ስለሚችል ለብዙዎች እንዲደርስ ላይክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ዶክተር ማህሌት ጌትነት ነበርኩኝ ከማዳን የህፃናት ልዩ ክሊኒክ። አመሰግናለሁ።